ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 4 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። ጎንደር ሌሊቱን በነበረ ተኩስ በሚሊሻ በፖሊስ አባላት ላይ ጉዳት ደርሷል። እንዲሁም ደግሞ በአዛዦችም ጭምር የደረሰውን ጉዳት በተመለከተ ዝርዝር መረጃ አለኝ። ወገራ እንደዚሁ በነበረ ውጊያ የከተማ ውስጥ ውጊያ የፖሊስ አዛዥና የሚሊሻ ኃላፊ ጨምሮ እዚሁ ስለመገደላቸው የሚገልጽ መረጃ ጨምሮ የካቢኔ አባላቱ ስብሰባ ረግጠው ወጥተዋል። ከወታደራዊ አመራሮች ጋር ስብሰባ እንሰበሰብን በሚል ረግጠው መውጣታቸውን እንደዚሁ የሚገልጽ ዝርዝር መረጃ አለኝ። በተመሳሳይ ለሚፊታችን ሮብ አዲስ አበባ አስቸኳይ ስብሰባ ተጠርተዋል። አዲስ አበባ ስብሰባ የተጠሩት እነማን ናቸው? ጉዳዩስ ምንድን ነው የሚለውን በተመለከተና ሌሎች መረጃዎችን በዝርዝር በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጠይቃችሁ። እናንተ አብራችሁን ከቆያችሁ እንግዲህ ወደ ትግራይ የሚመስሉን ተከታታይ መረጃዎች አሉ። እነሱንም አደርሳችኋለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com እንዲሁም ደግሞ በሜሴንጀር ዋትስአፕ፣ ትዊተር፣ ቴሌግራም ላይ መልእክቶችን ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በየቦታው የተለያዩ መልእክቶችን ልካችሁልኛል። ከመልእክቶቻችሁ መካከል አንገብጋቢ ነው በሚል 4 ሰዎች በተከታታይ በኢሜል የላካችሁልኝ መልእክት አለ። በተለይ አርሶ አደሮቹ ድምፅ ልትሆናቸው ይገባል፣ አሁን ጊዜው የዘር ጊዜ ነው በሚል ነው አስተያየቱን ያደረሳችሁ። መልእክቶቻችሁን በየቦታው የማዳበሪያ ስርጭት ጋር እየገጠመ ያለው ችግር በአስቸኳይ መስተካከል አለበት። አንድ ሰኔ የሳተውን 7 ሰኔ አይመልሰውም እንደሚባለው ማዳበሪያ ግዥ፣ ምርጥ ዘር ስርጭት በሚደረግበት በዚህ ሰዓት እገዳ ማዕቀብ ጋር በተያያዘ በተለያዩ ቦታዎች የተጣለ እገዳ እና ማደናቀፍ በአስቸኳይ እንዲቆምና ይህ እንዲስተካከል መልእክት አስተላልፍልን እባክህ። ሰሞኑን አርሶ አደሮች የዘር ግዥ፣ የማዳበሪያ ግዥ ለማድረግ ካልቻሉ ቀጣይ ዓመት የሚፈጠረውን አጠቃላይ እንግዲህ ችግር መገንዘብ ቀላል አይሆንም። አብዛኛው የአርሶ አደር ልጅ ስለሆነ ይህንን ይረዳዋል። ስለዚህ ከማዳበሪያ ግዥና ከምርጥ ዘር ስርጭት ደግሞ ማዳበሪያና ምርጥ ዘር ለመግዛት የገበያ እገዳም ጭምር የተጣለባቸውን አካባቢዎች በመጥቀስ እንደዚሁ በአስቸኳይ ጉዳዩ እንዲታይና እንዲነሳ ይህም አርሶ አደሩ ከፍተኛ ችግር ውስጥ መሆኑን ገልጻችሁ ልካችሁልኛል። እባክህ ለአርሶ አደሮች ድምፅ ሆናቸው፣ የዘር ጊዜ ሊያልፍባቸው ነው፣ እባክህ በሚል ነው ይኸው መልእክቱን አድርሻለሁ። አርሶ አደሩ አሁን በተለይ በህልውና ትግሉ ውስጥ ይህንን ሁሉ የፋኖ ሰራዊት እየመገበ እያስጠጋ ስንቅም አጠቃላይ ሁኔታዎችን እያመቻቸ ያለው ማምረት ስለቻለ ነው። ስለዚህ የአርሶ አደሮቹ ምርት የዘር ጊዜ እንዳያልፍ አስፈላጊው ትብብር እንደረግላቸው ይኸው መልእክታችሁ ደርሷል። ሌላው እንደዚሁ መልእክት ነው፣ ግን ወደ መረጃ መለወጥ ይቻላል። ይህም የዓይን እማኞች ያደረሱትን ነው። በዚህ ወደ መረጃ ነው የሚሄደው። በአምባሰል በሰላማዊ ህዝብን የጦር ጋሻ እየተጠቀሙ ነው የብልጽግና ወታደሮች ተብሏል። እነዚህ ከውጫሌ ወደ ሮቢት ማርዬ ለዘመቻ አሰሳ ቅኝት የሚንቀሳቀሱ የመንግስት ኃይሎች ተሳፋሪዎችን እንደ ጋሻ በመጠቀም ሲቪሊያንን የጦር ጋሻ እያደረጓቸው ነው። የህዝብ ማመላሻ ተሽከርካሪዎች ከተሳፋሪዎች ውስጥ የጦር መሳሪያ መጫን፣ ማጓጓዝ እንዲሁም ደግሞ የታጠቁ ወታደሮች ከተሳፋሪዎቹ ጋር አብረው በመጓዝ እንደዚህን እንደ ጋሻ እየተጠቀሙ ነው። ይሄ የተፈጸመ ተደጋጋሚ ወንጀል ነው። በጦር ወንጀልም ነው። ንጹሐንን እንደ ጦር ጋሻ መጠቀም ይህንን ዛሬም አስተውለናል በሚል ከአካባቢው የዓይን እማኞች ይህንንም አድርሳችሁኛል፣ አመሰግናለሁ። መትረጊስ ደግነው ይጓዛሉ። ህፃናትና እናቶች፣ ተማሪዎች በሚሳፈሩባቸው ተሽከርካሪዎች ጭምር ወታደሮች ከመለዮቻቸው ጋርና እንዲሁም ደግሞ ሙሉ ትጥቅ ይዘው አብረው በህዝብ ማመላለሻ ተሽከርካሪዎች እየተንቀሳቀሱ ነው። ይሄ ንጹሐንን ለአደጋ የሚያጋለጥ ተግባር ስለሆነ ሊጋለጥ ይገባዋል፣ ሊቆም ይገባዋል። ግልጽ የሆነ የጦር ወንጀል ነው ንጹሐንን እንደ ጦር ጋሻ መጠቀም ተብሏል። ይኸው አድርሻለሁ መልእክታቸውን በዘገባ መልክም። እንግዲህ ወደ ሌሎች መረጃዎች ሲሄድ የሐኪሞቹ ጥያቄና ዛሬ የመጨረሻው ቀን በተለያዩ ሆስፒታሎች ተደርጓል። እንግዲህ በሀገራችን በኢትዮጵያ ትልቁ ሆስፒታል በሚባለው ጥቁር አንበሳ መጨረሻ ተቃውሞ የመጨረሻ የአደባባይ ጥያቄያቸውን አቅርበዋል ሐኪሞቹ። የኢትዮጵያ ጤና ባለሙያዎች በተመለከተም እንደዚሁ ቢቢሲ ይዞት የወጣው ዘገባ አለ። እሱንና ከዚህ ጋር የተያያዙ መረጃዎችን አደርሳችኋለሁ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኛውን ጨምሮ 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች መታሰራቸውን እንዲሁም ደግሞ በአዲስ አበባ ንፋስ ስልክ አዲስ ከተማ የተለያዩ የሕክምና ጣቢያዎች የሚሰሩ የሕክምና ባለሙያዎች መታሰራቸውን ቢቢሲ የሕክምና ባለሙያዎች ማህበር ምክትል ፕሬዚዳንት ወይ ደግሞ ሰብሳቢን ዋቢ በማድረግ ዘግቧል። እንደ ቢቢሲ ዘገባ የታሰሩት ሐኪሞች ብዛት 5 ደርሷል። ታስረው የተፈቱም አሉ። ከባለፈው አርብ ጀምሮ አዲስ አበባን በተለያዩ ቦታዎች ተወስደው የታሰሩ ሐኪሞች መኖራቸውን ከምክትል ፕሬዚዳንቱ ቢቢሲ
ቃለመጠይቅ ወስዶ ዘገባውን ይዞ ወጥቷል። የማህበሩ ፕሬዝዳንት በምስራቅ ጎጃም ቢቸና በሚሰራበት ሆስፒታል ለመጀመሪያ ጊዜ በፖሊስ ለምርመራ ከተጠራ በኋላ እንደገና ደግሞ ተወስዶ ታስሯል። መግለጫው ከተሰራጨ በኋላ ነው ይሄ የሆነው። የማህበሩ ምክትል ፕሬዝዳንት የጤና ባለሙያዎችን ፕሬዝዳንት ያገኘው እንደነበር ለቢቢሲ ገልጿል። አሁን ግን ግንኙነታቸው ከተቋረጠ 2 ቀናት ሆኖታል። የማህበሩ ፕሬዝዳንት ስላለበት ሁኔታና ዝርዝር ስለ ምርመራ ጉዳዮች ግን መረጃ የለኝም ሲል ነው ለቢቢሲ የገለጸው። በአርባ ምንጭ ዶክተር በርናባስ፣ ዶክተር መላኩ፣ ዶክተር ጌታቸው ግንቦት 1 ባለፈው አርብ ተወስደው ታስረው ነበረ። በአዲስ አበባ ንፋስ ስልክ ወረዳ 2 የጤና ሰራተኞች እንደዚሁ ታስረዋል። በአዲስ አበባ አዲስ ከተማም እንደዚሁ መርካቶ አካባቢ የሚሰሩ ሐኪሞችም እንደዚሁ ታስረዋል። 5 ቀን ጊዜ ቀጠሮ በፖሊስ ለምርመራ ተብሎ የተጠየቀባቸውም አሉ ነው የተባለው። ሐኪሞቹ እንግዲህ በተቃውሟቸው ዛሬ በጥቁር አንበሳ፣ በወለጋ በተለያዩ አካባቢዎች የጥያቄዎችን ያላቀረቡ ሐኪሞች የተንቀሳቃሽ ምስሎች ጭምር መልእክቶቻቸውን በማያያዝ መልእክቶችን አስተላልፈዋል። ይህንን በተመለከተ እንግዲህ ለመጨረሻ ጊዜ የሰጡት የጊዜ ገደብ ዛሬ ነው የሚጠናቀቀው። ከነገ ጀምሮ ደግሞ ድንገተኛ ሕክምና ክፍሎች ብቻ ናቸው የሚሰሩት። ሌሎቹ የሕክምና ክፍሎች አገልግሎት ያቆማሉ ነው የተባለው። እስካሁን መንግስት ከዚህ ጋር በተያያዘ የመደራደር ወይም ደግሞ ሌሎች የግብረ ኃይል ምላሾችን አላሳወቀም። ወደ አሰራ፣ ወደ እንግልትና ወደ አፈና ነው እየተንቀሳቀሰ የሚገኘው። ይህንን የሐኪሞቹን ሁኔታ በተመለከተ እንግዲህ ለፖለቲካዊ ፍጆታ እየዋለ ነው በሚል ብልጽግና በተደጋጋሚ እየገለጸ ነው የሚገኘው። ከዚህ ጋር በተያያዘ ደግሞ የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ብልጽግና የኢትዮጵያ ሐኪሞችን ስራ ማቆም አድማ የሚቀጥሉ ከሆነ ሐኪሞችን ከፓኪስታን፣ ከኩባ፣ ከየመን እና ከሌሎች ሀገራት የማስመጣት እቅድ አለው በሚል በቧልት መልእክት አስተላልፈዋል። ደሞዛቸው ግን $10,000 መሆኑን ረስተውታል ብልጽግናዎቹ። ይህም በኢትዮጵያ ሲመለስ ወደ 1.5 ሚሊዮን ብር ማለት ነው። ይህንን መሆኑን ረስተውታል። ሰዎች የሚገደሉበትን ጥይት ማምረቻ ፋብሪካ በአጭር ጊዜ እንደገነቡ የነገሩን ብልጽግናዎች ከፈጣሪ በታች ህይወታችን ለሚያድኑ ሐኪሞች እንዴት የዳቦ መግዣ የደሞዝ ጥያቄያቸውን መክፈል ቸገራቸው? ህዝብ በረሃብ በበሽታ በጦርነት ሲያልቅ ሌላ ህዝብ ከውጭ አምጥተው ሊያስተዳድሩ ይሆን ወይ በሚል ታዬ ደንዳ ጥያቄውን እንዲሁም ደግሞ የሰማውን መረጃ በዚህ መንገድ አጋርቷል። እኛ መሬት ሳይኖረን መሬት ለውጭ ዜጎች ለመሸጥ ይህ ህገ መንግስታዊ አዋጅ የተዘጋጀበት ሚስጥርም እስካሁን ግልጽ አልሆነልኝም በሚል ታዬ ይህንን ጥያቄ አስተላልፏል። እንግዲህ ሐኪሞቹን ጉዳይ በተመለከተ ጥያቄው በሁሉም አካባቢዎች ነው እየቀጠለው። በትግራይም፣ በአማራም፣ በአፋርም፣ በሶማሊያም፣ በኦሮሚያም፣ በአዲስ አበባም በተለያዩ አካባቢዎች ነው ጥያቄው እየቀጠለው። ይህ ጥያቄ የማይመለስ ከሆነ ከነገ ጀምሮ አዲስ የተቃውሞ ስልት ተግባራዊ ይደረጋል። የማህበሩ ፕሬዝዳንትና ሌሎች የታሰሩ ሐኪሞች የማይፈቱ ከሆነም በተመሳሳይ እንግዲህ ጥያቄዎች እንደሚቀጥሉ ነው ይህንን መረጃ እያሰራጩ የሚገኙ የሕክምና ሐኪም የሚሉ ገጾች ያሳወቁ የሚገኘው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ትግራይ የሚወስደን መረጃ ነው የማስከትለው። ወደ ትግራይ የሚደረገውን በረራ ክልከላ በተመለከተ ጠዋት ዘገባ አድርሻችሁ ነበረ። ወደ ትግራይ የሚሄዱ ሰራተኞች የውጭ ጉዳይ ሚኒስቴር ደብዳቤ እያጻፉ ካልሆነ ጉዞ ማድረግ አይችሉም የሚል መረጃ ጠዋት አድርሻችሁ ነበር። ይህንን በተመለከተ በዛሬው ዕለት የትግራይ ክልል ቱሪዝም ቢሮ ደብዳቤ ጽፈዋል። ከግንቦት 2 2017 ጀምሮ ወደ ትግራይ ቱሪስቶችና የውጭ ፕሮጀክት ሰራተኞች ግልጽ ባልሆነ መንገድ ክልከላ ተጥሎባቸዋል ሲል ነው ደብዳቤ የጻፈው። ይህ ቅሬታ እንደገባው የትግራይ ቱሪዝም ቢሮ በደብዳቤው ላይ አሳውቋል። ከደብዳቤው ላይ ለመመልከት እንደቻለው ድርጊቱ የህዝብን ሞራል የሚጎዳ አሳዛኝ፣ የሚፈለገውን ሰላምና መረጋጋት የማያመጣ ነው። ከመጋቢት 17 አካባቢ ቆሞ የነበረው እንቅስቃሴ እንደገና የቱሪስቶች እንቅስቃሴ ቢጀመርም እገዳ መጣሉን ተከትሎ ከግንቦት 2 ቆሟል። ድርጊቱ አሳዝኖናል ብሏል የትግራይ ቱሪዝም ቢሮ። የትግራይ ቱሪዝም ቢሮ ለፌዴራል ቱሪዝም ሚኒስቴር በጻፈው ደብዳቤ ለቱሪዝም ሚኒስቴር መፍትሄ እንዲሰጠው የትግራይ ቱሪዝም ቢሮ ጠይቋል። በደብዳቤው ግንቦት 4 2017 በተጻፈ ደብዳቤ ነው የተጠየቀው። እንግዲህ ወደ ትግራይ የሚደረግ የውጭ ሀገር ዜጎች በውጭ ጉዳይ ሚኒስቴር ፈቃድ ካልሆነ አይሄዱም የተባለበት ምክንያት በተመለከተ ከትግራይ በኩል ይሄ መረጃ መጥቷል። በውጭ ጉዳይ ሚኒስቴርና በፌዴራል መንግስት በኩል ግን እስካሁን ድረስ የተገለጸ ጉዳይ የለም። የትግራይን ጉዳይ በተመለከተ የህወሓት ሊቀመንበር እንግዲህ 2 ህወሓት ነው ያለው። ደብረጽዮን ገብረ ሚካኤል ከድርጅቱ ልሳን መጽሔት ጋር ባደረጉት ቃለ ምልልስ የተለያዩ ጉዳዮችን አንስተዋል።
በዚህ በያዝነው ክረምቱ ከመግባቱ በፊት ተፈናቃዮችን እንመልሳለን፣ ለተፈናቃዮችን ለመመለስም ከጎናቸው እንቆማለን ብሏል። ህወሓት ተሰረዘ አልተሰረዘ ይሄ ጉዳይ የስምምነቱን የሚነካ አይደለም፣ ስምምነቱ እስካለ ድረስ እንቀጥላለን ብሏል። ምርጫ ቦርድ ሰረዘን አልሰረዘን ስምምነቱ ይቀጥላል። አደገኛ የሚሆነው ምርጫ ቦርድ ስለሰረዛችሁ ስምምነቱን አናውቅም የሚል አካል ከመጣ ብቻ ነው። በምርጫ ቦርድ ስረዛ ምንም የተለየ ነገር የለውም። ፓርቲው የተሰረዘው 2013 ዓ.ም ነው ብለዋል። ግንቦት 3 2017 ጀምሮ የሚቋረጥ ነገር የለም። እስከዛሬ እንደሆነ ሁሉ ነገም ይሆናል፣ ዛሬም እየሆነ ነው ብለዋል። የፕሪቶሪያው ስምምነት አለ፣ ጊዜያዊ አስተዳደሩም አለ፣ ሁሉም ባለበት ቀጥሏል። የፌዴራል መንግስቱ ወደ ሌላ አቅጣጫ ከወሰደው ግን አደጋ አለው። ስምምነቱ ከፈረሰ አደጋው ከህወሓት ጋር ብቻ አይደለም፣ ከትግራይ ህዝብ ጋር ይሆናል። የፕሪቶሪያው ስምምነት መሰረት አድርጎ በዚህ ክረምት ተፈናቃዮች መጠለያ ውስጥ እንዳይከርሙ ከጎናቸው እንቆማለን፣ ተፈናቃዮችን እንመልሳለን ብለዋል። እንግዲህ በምን መንገድ ተፈናቃዮችን ለመመለስ እንቅስቃሴ የተደረገ እንደሆነ ግልጽ ባይሆንም እንመልሳለን ብለዋል። ጌታቸው ረዳን በተመለከተም እንደዚሁ ጌታቸው ረዳ ደጀን ወደሚለው አካል ሂዶ ተጠግቷል ብለዋል። ህወሓት በኤርትራ ጉዳይ፣ በሱዳን ጉዳይ፣ በሶማሊያ ጉዳይ ወቅታዊ የጸጥታ ግምገማ ማድረጉንም በዚሁ ላይ አብረው አንስተዋል። ከዚህ ጋር በተያያዘ እንደዚሁ እንግዲህ ለዚህ ምላሽ በሚመስል መልኩ የትምህርት